እሺ የቲክቶክ ቤተሰቦቻችን ያው እንግዲህ ታሪክን ወደኋላ አንዳንድ ታሪኮችን እያነበብን እናስገነዝባለን ማለት ነው። ለህዝባችን ለታሪክ ለሚወዱ ሰዎች፣ ለኢትዮጵያውያኖች፣ ለወታደሮች ሁሉ ይሆናል። ታሪክ የሀገር ታሪክ ስለሆነ ማለት ነው። የእስልምና መስፋፋትና አዳዲስ ለውጦች በ1621 ዓመተ ምህረት ጀምሮ ማለት ነው እና የንጉስ አርማህ የተባለው የአክሱም ንጉስ ደግነትና ሰብአዊ መብቶችን የጀመረ ሰው ነው ማለት ይቻላል። ይሄ ንጉስ ከእስልምና መስፋፋት ጋር ከዛ ጋር ጀምሮ እንግዲህ ይሄ ከእስልምና መስፋፋት በፊት የነበረው እምነት የአይሁድ የኦሪት እምነት ነበር ማለት ነው። ከ621 ዓመተ ምህረት በፊት የነበረው ምን ነበር? የኦሪት እምነት ሲሆን ሌላው የዓለም ሕዝብ ምን ያምን ነበር ብትሉኝ፣ እምነቱ በጣዖት፣ በዛፍ፣ በጨረቃ፣ በቅርጻ ቅርጽ፣ በከዋክብት፣ በዘንዶ፣ በአሞራ፣ በተራራ፣ በባህር፣ በምድር፣ በእንስሳ አምልኮ የተያዘ እንደነበረ ታሪክ ይነግረናል ማለት ነው። በሮም ቆስጦንጥንያ ክርስትናን ለመስበክ ቢሞክርም በአጭር ጊዜ እስልምና በመስፋፋቱ የተነሳ የነብዩን ያክል አልተሳካለትም ማለት ነው። የፋርስ ንጉስ በኃይል በመነሳት የአፄ ካሌብን የሚያስገብሩትን የየመንን መንግስት በመደምሰስ ራሱ ጠቅልሎ ይዞት ነበር ማለት ነው። ፋርስ የሚባለው የአሁኑ እንግዲህ የአሁኑ ኢራን የምንለው ማለት ነው። የድሮ ጀምሮ ከባድ መንግስት ነው። እስልምናን ለማስፋፋት ሳይሆን እሱ የአፄ ካሌብን ያስገበሯቸውን የመኖችን ወይም ደግሞ እሳቸው ለክርስቲያኑ አንድ ንጉስ ለእስላሙ አንድ ንጉስ የመን ላይ ሾመው ስለነበረ አፄ ካሌብ የእሳቸውን አብርሃም የተባለውን የክርስቲያን ንጉስ በመደምሰስ ያው ለእስልምና መስፋፋት ብሎ ሳይሆን ጀብደኝነቱን ለማሳየት ነው። የአረብ ጀብደኝነትን ለማሳየት ነው የደመሰሰው። እስልምና ግን የተስፋፋው በነብዩ መሐመድ ጊዜ ነው ማለት ነው። የነብዩ መሐመድ ጊዜ ደግሞ በ621 ዓመተ ምህረት ጀምሮ ማለት ነው። እንግዲህ የአፄን ካሌብን እዚህ ጋር እናቆመውና እንዲገብሩ ለራሱ እንዲገብሩ አድርጓቸዋል ማለት ነው። ይሄ ፋርስ ንጉስ በነብዩ መሐመድ የተጀመረው ወይም የተመሰረተው የእስልምና ሃይማኖት በጾም ህግ፣ የኑሮ ህግ፣ ስርዓት አጽንተው ጽፈው የመንፈሳዊና የስጋዊ አስተዳደር የመሰረቱ ከዓለም ሁለተኛ ተጽዕኖ ፈጣሪ ለመሆን አብቅቷቸዋል ማለት ነው። ነብዩ መሐመድ ህግና ስርዓት ካጸኑ በኋላ ለጎረቤት መንግስታት እስልምና ሃይማኖት እንዲቀበሉ ደብዳቤ ጽፈውላቸዋል። ለምሳሌ ለህንድ፣ ለቻይና፣ ለሞስኮ፣ ጃፓን፣ በአረብ አካባቢ ያሉትን ተመሳሳይ ህዝቦች ከአይሁድ ውጭ ያሉትን በሙሉ እንዲቀበሉ ጽፈውላቸዋል ማለት ነው። ለኢትዮጵያው ንጉስ ለንጉስ አርማህ እስልምናን እንዲቀበል እንደጻፉለት ይነገራል። ነገር ግን ደብዳቤው አልተገኘም ይባላል። በታሪክ ተቀምጦ አልተገኘም። ግማሹ ሲቀበል፣ ግማሹ ጊዜ እየጠበቀ ነብዩ እስልምናን በመሰረቱ በ11 ዓመታቸው ከዚህ ዓለም በሞት ተለዩ። በ621 ዓመተ ምህረት ጀምረው በ632 ዓመተ ምህረት በ62 ዓመታቸው አረፉ። እሳቸው ባረፉ በሁለተኛው ዓመት አቡበከር የተባሉ ተከታያቸው ተተክተው ቅዱስ ቁርአንን በ114 ምዕራፍ ከፍለው
አጽፈው የእስልምናን ተከታዮችን እንዲያነቡና እንዲገለገሉበት አደረጉ ማለት ነው። ስለዚህ የንጉሥ አርማህና የነብዩ ግንኙነት ምንድነው? ንጉሥ አርማህ 16 ወንዶችና 4 ሴቶችን ከነብዩ ተከታዮች በስደት ሲመጡ ተቀብለው አስጠልለው በመቀጠልም ለሁለተኛ ጊዜ እንዲሁ ቁረሾች እንደዚሁ ሲያሳድዷቸው 13 ሴቶችና 77 ወንዶች ንጉሥ አርማህ ተቀብለው አሁንም በሀገራችን በሰላም አቆይተው ሲረጋጋ ወደ መዲና በሰላም መልሰዋል ማለት ነው። በዚህ ምክንያት ነብዩ ኢትዮጵያን አትንኩ፣ ደግ ሀገር ደግ ንጉሥ ያላት ሀገር ነች የሚል ሕግም አስቀምጠዋል ማለት ነው። የአረብ ቁረሾች የነብዩ ተቃዋሚ ስደተኞችን እንዲያስረክቧቸው ለንጉሥ አርማህ ጠይቀዋቸው ነበረ። ንጉሥ አርማህ በጣም የሚገርማችሁ የወርቅ ተራራ እንኳ ብትሰጡኝ እኔን የተማጸኑትን አሳልፌ አልሰጣችሁም፣ እኔ ከሞት እንዳድናቸው የተማጸኑኝን አሳልፌ አልሰጣችሁም በማለት እንግዲህ የመጀመሪያው የሰብአዊ መብት ጀማሪ ናቸው ማለት ነው። አውሮፓውያኖች ሲጽፉ እኛ ነን የሰብአዊ መብት ጀማሪ ይላሉ። ያን ጊዜ እንግዲህ የአውሮፓውያኖች የሰብአዊ መብት ጀማሪዎች ኦልፊያን እና ጆን ሉክ የሚባል እንግሊዛዊ እና ኦልፊያን የሚባሉ የጣሊያን ዜጋ ናቸው። እነሱ እንደውም ያን ጊዜ አልተወለዱ። ነገር ግን ያኔ ለንጉሥ አርማህ ማን ይጻፍላቸው ስለ ሰብአዊ መብት እንጂ የሰብአዊ መብትን ለመጀመሪያ ጊዜ ያጸኑ እና ስደተኞችን አሳልፈው ያልሰጡ ንጉሥ አርማህ ወይም ደግሞ ግርማ አስፈሪ የተባሉት የአክሱም ንጉሥ ናቸው ማለት ነው። ዛሬ ይህንን ታሪክ ከገለጽኩላችሁ ያው አጠር ተብሎ ነው ቲክቶክ ላይ የሚቀርበውና ይህን ለግንዛቤ ያክል ይሆናል ብዬ ነው። ከጠቀማችሁ ውሰዱት። አመሰግናለሁ።